አይታይሽም የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍ ቢና ያው እየመጣች ነው። ዛሬማ ንገራት። ሳድር ለብቻዬ እሺ ዛሬማ ነግራታለሁ። ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አልረሳም። ሰማይ ቢመስል ሸጋ ልጅ ይቅርታ አንድ ጥያቄ ልጠይቅሽ? ምን ነበር? እዚህ ቦታ እየሰራው ካንቺ ፍቅር ከያዘኝ 3 አመት ሆኖኛል። ምን አልከኝ? ፍቅር ለመሆኑ ራስን አይተሃል? ሊስትሮ እኮ ነህ። ግን እኮ በንጹህ ልቤ ነው ያፈቀርኩሽ። ያንተ ንጹህ ፍቅር ለኔ ምን ያደርግልኛል? በቀን የምታገኛት ሳንቲም ለኔ ለአንድ ቀን የቡና ሂሳብ እንኳን አትሆን። የኔ ታይፕ ገንዘብ ያለው ወንድ ነው። ገባህ? አይዞህ ወንድሜ፣ እሺ ዋናው ያንተ ንጹህ ልብ ነው። ትክክል ነህ። አንድ ቀን ማንነቴን ትረዳ ይሆናል። ዛሬ የምትንቀው ሊስትሮ ነገ አንተ ልደርስበት የማትችልበት ቦታ ላይ ሊቆም ይችላል። ስራን እንጂ ሰራተኛን አትናቁ። አንተ ለኔ ካለፈው ታሪክ የወጣ ቆሻሻ ነህ። ከአሁን በኋላ ከዚህ ለማኝና ቆሻሻ ኖሮ ጋር ስሜ እንዲነሳ አልፈልግም። ለመጨረሻ ጊዜ ህይወቴን አጸደዋለሁ። ቢና ሄርሚ መጣች። እጭ ሄርሚዬ እንዴት ነሽ? በጣም ናፍቀሽኝ ነበር። እንዳትነካኝ። መጀመሪያ ይሄ የገማና የቆሻሻ ልብስህን ያው ካንተ ጋር ቆሜ ማውራት የራሱ ክብሬን ያረክሰዋል። ሄርሚ ይሄ እኮ ስራዬ ነው። ደግሞ ላንቺ እኮ ነው የምለፈው። ለኔ ያለ ቦታ እዚያ አዋራውስ መላፋት ነው። አንተ ለኔ ካለፈው ታሪክ የወጣ ቆሻሻ ነህ። ዳግመኛ እንዳታናግረኝ። ሄርሚ ልብሽን ያክል ጨካኝ ነው። ተዋት ቪና፣ ዛሬ የሞትኩ ያህል ነው የተሰማኝ። ቢናዬ አታልቅስ። ይቺ ሴት ያንተን በዋጋ አይገባትም። ጠንክር እሺ፣ ነገ ያንተ ቀን ነው። ቢኒ እውነት አንተ ነህ? ይሄ መኪና ያንተ ነው? በእናትህ ይቅርታ አድርግልኝ። ባለፈው በንዴት ነው እንደዛ ያልኩክ። አቁም ሄርሚ። ያን ቀን የሚገማ ደሃ ብለሽ ልቤን ሰብረሹ ነበር። አሁን የመኪናዬን ድምፅ ሰምተሽ መጣሽ። ቢኒ እባክህ፣ እኔ እኮ አሁንም ወደሃለሁ። አንቺ የወደድሽው የኔን መኪና እንጂ እኔን አይደለም። አንቺ የሰው ልጅ በገንዘብ ብቻ የምትመዝኝ ባዶ ፍጥረት ነሽ። ሄርሚ ጊዜው አልፏል። ቢኒ ካንቺ በላይ የሆነች እውነተኛ ማንነቱን የምታከብርልህ ሴት አግኝቷል። እሺ የኔና ያንቺ ታሪክ እዛ በኋላ ላይ አብቅቷል። ዳግመኛ ፊቴን አታዩ። ዞር በይ ከመንገዴ። አንድን ሰው በድህነቱ ስታዋርደው ነገ ያ ሰው ሲከብር አንተ የምትገባበት ቀዳዳ ታጣለህ። የሰው ልጅ ክብር በለበሰው ልብስ ሳይሆን በሰውነቱ። ሂዊ ስነ ስርዓት ይኖርሽ። አንቺ ሂዊ ቁሚና እናግሪኝ እንጂ። ቆይ ምን ተፈጠረ ብለሽ ነው እንደዚህ የምትሆኚ? ምን ተፈጠረ? ከዚህ በላይ ምን እንዲፈጠር ነበር የፈለከው? አሁን ዞር በልልኝ ልሂድበት። ሂዊ ስነ ስርዓት ይኖርሽ። አንተም ብሶ ስነ ስርዓት ትላለህ እንዴ? ቆይ ምን አጥፍቼ ነው? ከአንዲት ከሰፈሬ ልጅ ጋር ቆሜ ሰላም መባባል ይሄ ሁሉ ነገር ያስደረጋል? አብረሃት ቆመ ሲገለፍጥ የነበረው ለሰላምታ ብቻ ነው? ታዲያ እዛ አደባባይ ላይ ምን አደርጋታለሁ? ማድረግም ፈልገህ ነበር? እኔ ፍቅር የማይሆን ቅናት ውስጥ ነሽ። ቀናለሁ፣ ስለምወድህ ቀናለሁ። ከማንም ሴት ጋር ላይ ካልፈልግም ከእናቴም ጋር ቢሆን አያስቅም። እሺ የኔ ቆንጆ፣ ካንቺ ምን አጥቼ ነው ሌላ ሴት ጋር የሚሄደው? ምን አባቀልሃለሁ? የኔ ቆንጆ፣ ልቤ ካንቺ ውጪ ሌላ ሴት አያይ። ያየህ ቀን ግን እገልሃለሁ። አንተ የምትነግረኝ ነገር የለም? ምን ልትይ ነበር? አንተ ምን ልትል ነበር?
እኔ ተጫውቼ ልልሽ ነበር። እኔም ተጫውት ልልክ ነበር። ለአጭር ጊዜ ቢሆንም ግን ስላወቅኩ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ስራ ቢያገናኘንም ጓደኛዬ ጥሩ ወዳጄ ሆነሽ ነበር። አንተም ጥሩ ጓደኛዬ ሆነ ነበር። ሰዓት እየሄደ ነው። ፍላይቴ ማታ ስለሆነ አንዳንድ ጉዳዮችን መጨረስ አለብኝ። እሺ ጨራርስ በቃ። እኔ ሰው መሰናበት አልወድም። ልክ ነህ። መለየት ያስፈራል። ዝም ብለህ ሂድ። ለመጨረሻ ጊዜ የምነግሪኝ ነገር የለም? ምን ልንገርህ? እኔ እንጃ። የፈለግሽው ውስጥሽ ያለውን ነገር። ውስጤ ምን እየተሰማኝ ነው? እኔ እንጃ አላውቅም። እሺ አንተ የምትነግረኝ ነገር የለም? እስቲ እንደምታፈቅራት ነገራት። እንዴት እንደማፈቅረው ልንገረው? ምንም የምነግርሽ ነገር የለም። ቁጣ ውስጥ ናፍቆት አለ፣ በጩኸት ውስጥ ፍቅር አለ። ግደለኛ ናና ግደለኝ። አፈጥሻለሁ እያልክ ስታለቃቅስ የነበርከው አንተ አይደለ? አሁን ምን ሆነ ነው እንዳወሬ የምታገሳው? ዝም በይ እሺ። በአንቺ ምክንያት ስንት ዓመት እንደጠፋሁ ታውቂያለሽ? እህቴን ገደልሽ፣ ተስፋዬን በላሽ። አሁን ደግሞ ምንትሽ ልታስተምሪኝ ትፈልጊያለሽ? እኔ ነኝ የገደልኩት ወይስ አንተ ነህ ደካማ መሆንን የመረጥከው? ቆሻሻ ገንዳ ውስጥ ተኝተህ ስትዋዝን እኔ እንድጸጸት ነበር አይደል? ያንተ እብደት እኮ የታሪ ምርጫ። ሰይጣን ነሽ ማያ፣ እምነቴን የበላሽ ሰይጣን ነሽ። እስከ ዛሬ ስጠብቅሽ የነበረው ማያ መላእክት ስለሆንሽ ሳይሆን የሰጠሽኝን ቅጣት ለመጨረስ ነው። በቃኝ ማያ። ፍቅርታው አትስማት። እያበሳጨች ያለችው እንድትሳሳት ነው። ማያ አንቺ ምራቴ የተዳፈነ እሳት ለምን እንነካካለሽ? አይተወኝም፣ አይነካኝም፣ ምክንያቱም ያፈቅረኛል። በቁጣ ውስጥ ናፍቆት አለ፣ በጩኸት ውስጥ ፍቅር አለ። ናና ቅጣኛ፣ ናና ግደለኛ፣ ተገላገል። ለምን አትስሙት? ለምን ከጭንቅላት አትወጪ? ግደለኝ እና ይህን ታስዋለሁ። ግደለኝ ማያ፣ መሞት አለብኝ እኔ። አንቺን አጥፍቼ መኖር አልችልም። ግደለኝ ማያ። እሺ ምን ልትሰራ መጣ? አይንሽን ላይ ውብዬ ነው የመጣሁት። አይኔን ማየት ፈልገህ ነው? ፎቶ አንስቼ ላሳየህ? ቆይ አንተ ልጅ ለምን አትተውኝም? የኔ የምለው ሰው አለ። በቃ እኔ ሄርሜላን መተው አልችልም። በቃ ጭራሽ አልችልም። በቃ በእናትህ ከቻልክ እዚህ ሰፈር ድጋሚ እንዳላይክሽ። ተወኝ በቃ ተወኝ በቃ። የፈለገ ነገር ቢሆን እኔ ባንቺ ተስፋ አልቆርጥም። ማነው ሌባ? ምን ይመስላል? ሲያስጠላ። አሁን በዚህ ጋር ነበር እንዲያለፈው። ወዴት ሄደ? ምን ነው ችግር አለ እንዴ? አረ ምንም ችግር የለም። እና ምን ጠፍቶብሽ ነው? አንተም ፈልጌ ልበለው እንዴ? ምን ነው ዝም አልሽ? ምንም። ቆይ ሌባ ነገር ነሽ እንዴ? ምንድነው የሚያደነባብርሽ? ማነው ሌባ? ምን ይመስላል? ሲያስጠላ። እናት ወይኔ አቢ ምንድን ያደረግሽው? ምን አለ በስርዓት ባዋራው። እቃ ጥለሻል። አመሰግናለሁ ይባላል። አመሰግናለሁ። እዚህ ሰፈር ነሽ እንዴ? ኧረ አይደለሁም፣ ጓደኛዬ ጋር መጥቼ ነው። እና ልሸኝሻ? አሁንም እንዳይጠፋብሽ። ግን እኮ ደርሻለሁ። እስከዛ ልሸኝሻ። እሺ። ስምሽ ማን ነው? ያቢ። ያንተስ አይባልም? ኧረ ይባላል። ደርሻለሁ። በቃ ሌላ ቀን ትሸኘኛለሽ። ቻው። ወይኔ ምን አይነቱ አደነዝ ነኝ። ስሙን እንኳን እስኪ ነግረኝ ጠብቅ። ምን አለበት? ይህ ደግሞ ምን ደስ የምትል ደንባራ ናት። ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እስጢፍዬ እንዴት ነህ? ሃይ ያብዬ አረፈርኩብሽ አይደል? በጣም ይቅርታሽ። ታወቂያት ያቢ ፍቅረኛዬ ነች።
እየቀለድክ ነው አይደለ? እስከዛሬ ለምን አልነገርከኝም? አንዴ ብቻ አላውራክ። መጣው። እሺ ያቢ ምን ሆነሻል? ጓደኛዬ ስለሆንሽ እኮ ነው መጥቼ አስተዋወቅኩሽ። ጓደኛ? ቆይ ስቲቭ እስከዛሬ አብሬክ ሰውን ማልወድክ ነው እንዲመስልህ? ምን ስለምትወጂ? እኔ እኮ እንደ እህቴ ነው ማይሽ። ቆይ ላንተ ምን አይነት ቦታ እንዳለኝ አታውቅም? ላንተ ስል ስንት ወንድ ነው የራኩት? እኔ ምን አጠፋው ነው የምትከሽኝ? ስሜትሽን ካልነገርሽኝ በምን አውቃለሁ? ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እኔ እኮ ካንተ ውጪ ምንም ወንድ አይታየኝም። አዎ አውቃለሁ። እኔም በምን አይነት መንገድ እንደምታየኝ አውቃለሁ። ከሌላ ሰዎች ጋር እንኳን ስገናኝ ምን ያህል እንደምትቀኝ በደንብ አውቃለሁ። ታዲያ ካወቅክ እንዴት ሌላ ሴት አምጥተህ ታስታውቀኛለህ? ሞልዬ እውነቱን ንገረኝ። ያቢ እኔ እኮ የስጢፍ ያክስት ልጅ ነኝ። አንቺ እንደምታፈቅሪው እንድትነግሪው ብሎ ነው ይሄን ሁሉ ድራማ እንድሰራ ያስገደደኝ። ስጢፍ የምሰማው እውነት ነው? ሁል ጊዜ ምርጥ ጓደኛዬ ነው ብለሽ ስለምታስተዋውቂ ጓደኝነታችንን እንዳናጣ ነው ዝም ያልኩሽ። በጣም ነው የምወድሽ። ኦ